እንዲሁ በዘፈቀደ እየተነዳን ሄድን ይላል። ምን ማለት ነው? መርከቢቱ ከነሱ ቁጥጥር ውጪ ወጣች። ወደ ፈለገች የምትሄደው መርከቢቷ ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ እንደፈለገች ትሄዳለች። ንፋሱ መርከቢቷን ከነሱ ቁጥጥር ውጪ ከነሱ ሲስተም ውጪ አውጥቶ ከፈለገ ማዕበሉ የሚመጣና ወደዛ ወስዳቸዋል። የተረጋጋ ህይወት የለም። የተረጋጋ ነገር የለም። መርከቢቱ ወደ መጣ ንፋሱ ወደ ገፋ ሁሉ ይሄዳል። ከነሱ ቁጥጥር ውጪ ወጥተዋል። መቆጣጠር አይችሉም። ወደ ፈለጉት ቦታ መሄድ አይችሉም። እንደፈለገ ወዲህ ወደ ዘነዳ። ስለዚህ ከነሱ ቁጥጥር ውጪ ወጣ። ስሙኛ፣ እኔ ያልኩ ያለው እየተናገርኩ ያለው ከናንተ ቁጥጥር ውጪ የወጣ ነገር፣ ከሲስተማችሁ ውጪ የወጣ ነገር፣ ከአእምሯችሁ ያለፈ ነገር ምን አለ? አንዳንዴ ነገሮች እንደዛ ይሆናሉ። ካንተ ሐሳቦች፣ ካንቺ ሐሳቦች በገንዘብ ብትሞክሩ አትችልም። ወደ ፈለገው ወደዛ። በነገራችን ላይ አንዴ መሪ ከእጃችሁ ከወጣ የትኛም ነገር ይሁን መኪና እስካሁን የነዳ እያለ መሪው ሊገድ ወደ ፈለገ ቦታ ይወስዳል። እነሱም ወደ ፈለጉት ቦታ ወደ ፈለገ ቦታ ይነዳቸዋል። አንዴ እዛ ይከታል፣ አንዴ እዚህ ይወስዳል፣ አንዴ እዛ፣ አንዴ እዚህ። ህይወታቸው በዚህ ግራ የተጋባ ሆነ። በጣም አስቸጋሪ፣ በጣም አስጨናቂ፣ መቆጣጠር አልቻለም። ከዛስ መርከቢቷ ወደ ፈለገች ሄደች። ጳውሎስ ተነስቶ ጌታ ተናግሮኛል፣ አይገርም? ሰማይ ሰምቻለሁ፣ መልአክ ተናግሮኛል፣ አንሞትም፣ እንደ ተናገረው እንደርሳለን። አሁን ወደ ቡሌ ሆራ እየነዳ ያንተ መኪና ባህር ዳር ቢወስድ ማለት እኮ ነው። ጳውሎስ ግን በዚህ አይነት ሁኔታ ውስጥ መልእክት አመጣ። እየሆነ ያለው ሌላ፣ መርከቢቱ ወደዚህ ወደዛ ወደዚህ ወደዛ ምናምን። ግን ጳውሎስ የእግዚአብሔርን ድምጽ ይናገራል። አይዟችሁ፣ እንደ ተናገረኝ እንደዛው ያደርጋል። ሁኔታ አይታችሁ መልእክት አትቀይሩ። አንዳንዴ ሰፋ ያለ ነገር ጌታ ሲናገር ጠባብ ነገር ውስጥ እንገባለን። ኖ በቃ ጌታ ተናግሮኛል። መጽሐፍ ቅዱስ አንድ ሰው ሌጎን የሚባል ብዙ ሺህ አጋንንት ገባበትና ቤተሰብ በሰንሰለት ሞከረ፣ ዘመድ በመያዝ ምናምን ሞከሩ፣ አልቻሉም። ከዛስ ወደ መቃብር ስፍራ ወሰደ። አጋንንት ውስጡ የገባ ሌጎን የሰውየውን አእምሮ ተቆጣጥሮ ወደ ፈለገበት ይነዳል። መቃብር ቦታ ያደረገ ለሰውየው መቃብር ቦታ ማለት ኃይለኛ ኮምፎርት፣ ኃይለኛ ፍራሽ ድንጋይ ውስጥ እያስተኛ ከሱ ቁጥጥር ውጪ፣ ከቤተሰብ ቁጥጥር ውጪ፣ ከሰውየው ቁጥጥር ውጪ። ከዛስ ኢየሱስ መጣና ከሩቁ ባየ ጊዜ ሰገደ። ልታጠፋኝ መጣ ነው መጽሐፍ ቅዱስ ሲናገር። ለመነ፣ ወደ እርያ እንዲያስገባኝ እዘዛለሁ። ኢየሱስ ግባ ሲል ቦየ እትትሜ ደላ ጨርሳ እርያ ታገላ። ከዛስ ሰውየው ሰላም። ምንድነው ይሄን ሰውየ ከቁጥጥር ውጪ ያወጣን ጂኒ ኢየሱስ ሲመጣ ተመታ። ሰውየው ደግሞ ተስተካከለ። ኢየሱስ ሲገባ ይስተካከላል። ደግሞ ቃሉ እንደዚህ ይላል፣ አቅጣጫ ለቀን በደምሱ መንገዱን ለቀን ተነዳን። መሄድ የምንፈልገው በዚህ ነው፣ ግን ወደዚህ ተነዳን። አንድ ኃይል፣ አንድ ፎርስ ከአቅማችን በላይ ሆኖ ናዳናል። አሁን የምናውጅ እግዚአብሔር እንደተናገረኝ በሉ እንደዛው ያደርጋል። በጌታ የተወደዳችሁ ቅዱሳኖች በዓለም ዙሪያ ያላችሁ እንዲሁም በአዲስ አበባ ያላችሁ ዛሬ አጭር መልእክት ሊያቀርብ ነው ወደዚህ ወደ ሚዲያ የመጣሁት። እግዚአብሔር ቢፈቅድና ብንኖር ከፊት ለፊታችን ያሉት ፕሮግራም ለማሳወቅ ነው። ቃል የወንጌል አገልግሎት ቤተክርስቲያን አዲስ አበባ ለሚኩራ ክፍለ ከተማ ሰሚት 72 በሻለ ፖሊስ ጣቢያ ፊት ለፊት እንገኛለን። ይህንን ፕሮግራም ተገንታችሁ ከኛ ጋር እንድትካፈሉ ለማሳሰብ ወደዚህ መጣሁት። ሳምንታዊ ፕሮግራም ይሁድ ከ3 ሰዓት ጀምሮ እስከ 7 ሰዓት መደበኛ የአምልኮ ጊዜ የእግዚአብሔር ቃል የምንካፈልበት እንዲሁም የምንጸልይበት የምናመልክበት ቀን ነው። ስለዚህ በዚህ ቀን እሁድ ጠዋት 3 ሰዓት ጀምሮ ከኛ ጋራ እንድታሳልፉ እንዲሁም ሮብ ከ11 ሰዓት ተኩል ጀምሮ እስከ 1 ሰዓት ተኩል ተከታታይ ትምህርት ጊዜ ይኖረናል። በዚህ ተከታታይ ትምህርት ላይ ቆላስይስ ትምህርት ጥናትን ጀምረናል። ይህንም ተገንታችሁ ከኛ ጋራ እንድትማሩ የእግዚአብሔር ቃል እንድትታጠቁ እንላለን። እንዲሁም አርብ ጠዋት ከ3 ሰዓት ጀምሮ እስከ 7 ሰዓት የፈውስ ነፃ የመውጣት ፕሮግራም ይኖረናል ማለት ነው። በዚህ ፕሮግራም ላይ እንግዶችን የጋበዛችሁ የታመሙትን የተለያየ ችግር ያለባቸው ሰዎችን የጋበዛችሁ ወደዚህ እንድትመጡ በጌታ ፍቅር እናሳስባችኋለን። እንዲሁም የተለያየ ፕሮግራሞች ይኖራሉ። ቅዳሜ ጠዋት የልጆች ትምህርት ጊዜ ይኖረናል። በእነዚህ ፕሮግራሞች ላይ ተገንታችሁ ከኛ ጋር እንድትካፈሉ አሁንም
ለማሳሰብ ነው። ሌላ የሚዲያ ጀምራለን በቅርቡ የኛ ዩቲዩብ ቻናል ካይሮስ ሚዲያ የሚል ይሆናል። እሱንም ገብታችሁ እንድታዩ እናሳስባችኋለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልን።